ጋዜጠኛው ቆይ ሲል ንግግራቸውን በድጋሚ በማቋረጥ ጠበቃ ነው አይደል? አቶ ጌታቸውም አዎ ካሉ በኋላ ጋዜጠኛውም ቀጥሎ ታዲያ በ2021 አብይ አህመድ በትግራይ ህዝብ ላይ ጄኖሳይድ ፈጽሟል ስትል ጠበቃ አልነበርክም ማለት ነው ወይ ሲል አፋጧቸዋል። አቶ ጌታቸውም አዎ ጠበቃ ነበርኩ፣ ግን የዛን ጊዜ በመቶ ሺዎች ያለቁ በነበረበት የጦርነት ሰዓት መሃል ውስጥ ነበርኩ ብለው ንግግራቸውን ሳይጨርሱ ጋዜጠኛው በድጋሚ በመሃል በመግባት ታዲያ ጄኖሳይድ ተፈጽሞ ነበር ወይስ አልተፈጸመም ሲል ዳግም በጥያቄ ሞግቷቸዋል። አቶ ጌታቸው ረዳም በዚህ ሰዓት ስሜታቸው ሲቀያየር የታዩ ሲሆን በቁጣ ስሜት ሆነው በትግራይ ጄኖሳይድ ተፈጽሟል ብዬ አምናለሁ ብለው ንግግራቸውን ሳይጨርሱ ጋዜጠኛው አሁንም አቋርጦ በመግባት ጄኖሳይዱ በአብይ አህመድ ነው የተፈጸመው ሲል ፊት ለፊት ለጥያቄው ቀጥተኛ ምላሽ እንዲሰጡ አፋጧቸዋል። አቶ ጌታቸውም አሁን ለምናገረው ነገር ኃላፊነት መውሰድ አለብኝ ብለው ለማብራራት ሲሞክሩም ጋዜጠኛው ዳግም ንግግራቸውን በማቋረጥ ስለዚህ ከዚህ በፊት ኃላፊነት አትወስድም ነበር ማለት ነው ሲል መፈናፈኛ ሰጥቷቸዋል። አቶ ጌታቸውም ጄኖሳይድ ተፈጽሟል በሚለው አቋሜ ለመቆም ዝግጁ ነኝ ቢሉም ጋዜጠኛው እዚህ ጋር ያዘው ግራ አጋባኝ እኮ ለተመልካቾቻችን ግልጽ ለማድረግ ያክል ጄኖሳይድ ተፈጽሟል ብለህ ታምናለህን? ነገር ግን ጄኖሳይዱን አብይ አህመድ ፈጽሟል ማለት አልፈለክም ማለት ነው ሲል አቶ ጌታቸውም አዎ ቢሉ ታዲያ ጄኖሳይዱ በራሱ ነው እንዴት ተፈጸመው ሲል ጋዜጠኛው ሞግቷቸዋል። አቶ ጌታቸውም አይደለም በጄኖሳይዱ ላይ የተሳተፉ ብዙ አካላት ነበሩ ሲሉ ጋዜጠኛውም ወዲያውኑ አብይ አህመድ ከነዚህ አካላት ውስጥ አንዱ ነበር ወይ ሲል አፋጧቸዋል። አቶ ጌታቸውም በዚህ